ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በመጀመሪያ ፖስቴ እንግዲህ አንድ ጠረጴዛ ላባ ሰርች ያሳይቻችሁ ነበር። ዛሬ ደግሞ በሌላ በብዙ ስራዎች ተመልሻለሁ። አብረን እስኪ የሰራኋቸውን እነዚህ አበባዎች ናቸው። በጣም የሚያማምሩ አበባዎች ናቸው። እነዚህን ይመስላሉ አበባዎች። ይሄው እነዚህን የሚመስሉ አበባዎች ሰርቻለሁ። እነዚህን ይመስላሉ። ሌላ ደግሞ እዚህ ጋር በሌላ ከለር ላባዎችን ሰርቻለሁ። እነዚህ በነገራችን ላይ ከሶፋችን ጋር ማች ማድረግ የሚችሉ ነገሮች ናቸው። እንደ ፍላጎት በተለያየ ከለር ብዙ ከለር አላቸው። ያው እንግዲህ ለጊዜው እነዚህ ነው የሰራሁት። በጣም የሚያማምሩ እነዚህን ይመስላሉ። እዚህም ጋር በአረንጓዴ እነዚህ ራሱ በጣም ነው የሚያማምሩት። እውነት ለመናገር በእነዚህ ስራዎች ተመልሻለሁ። እነዚህን ይመስላሉ። ሌላ ደግሞ ማስቀመጫዎቹንም እንደዚሁ ሰርቻለሁ። እቺ የምታዩት እንግዲህ በጣም የምታምር በጣም ይሄ በነገራችን ላይ በነጭ በጎልደን ስፕሬይ ማለት ይችላል። እኔ እንዲሁ ዝም ብዬ በሸክላው ብቻ ላሳያችሁ ብዬ ነው። እቺ ሃይላንዱን ቆርጬ ነው ቅርጽ ያወጣሁባት። እቺ ደግሞ ቻት እንደምታዩት በፊኛ ነው እቺ ቅርጽ ያወጣችሁ። ደግሞ በጣም ነው የምታምረው። እቺን በፊኛ ነው ቅርጽ ያወጣሁት። እዚህ ጋር አለ። ይሄ በጣም አሪፍ ነው ልጅ ላለበት ቤት። አሁን ላይ ለነገሩ የአበባ ማስቀመጫዎች እንደ ድሮ እንደዚህ ትልቅ ምናምን ከበድ ያለ ነገር አያስፈልግም። እቺ ከቃጫና ከሃይላንድ ነው የሰራሁት። ልጅ ላለበት ቤት ቢወድቅም ስለማይሰበር አሪፍ ነው ይሄ። ሌላ ደግሞ እቺ አለች። እቺ በጣም የምታምር በነጭ ነው የነበር። እኔ እንዲሁ ከለር ቀይ ቀባሁት ቀለም ለሻማ ለጣን መሆን ትችላለች። በጣም ነው የምታምረው። ይሄን ይመስላል። አበባዎችን ደግሞ ወደ ማስቀመጫው አድርጌ ተመልሻለሁ። ካሜራ ይዞ ማስተካከል ስላልቻልኩ ነው የጨማሪ ነገር። ይሄን ይመስላል። ለማንኛውም እዩት እንዴት እንደሚያምር። ላባውን መቀላቀል ይቻላል በምትፈልጉት ከለር መርጣችሁ። እውነት ለመናገር በጣም ነው የሚያማምሩት። ላባውን ማብዛት ማሳነስ ትችላላችሁ። ይኸውት በጣም ነው የሚያምር። እቺም ብቻት እዚህ ጋር እነዚህን ይመስላሉ። ለፈለጋችሁት ለጠረጴዛም የተለያየ ቦታ ማስቀመጥ ትችላላችሁ። ግን እንዴት እንደሚያምር በጣም ነው የሚያማምሩት። በጣም ነው የሚያምር እውነት ለመናገር። እቺን ትመስላለች። እቺ ደግሞ እዩት በጣም ነው የምታምር። ይሄን ይመስላል። ማዘዝ ማሰራት ለምትፈልጉ መደወልና ማሰራት ትችላላችሁ በፈለጋችሁት ከለር። በጣም ነው የሚያምር። እቺ ደግሞ ልጅ ላለበት ቤት እቺ አሪፍ ናት በጣም እውነት ለመናገር። ማስቀመጫዋ ይወድቅ አይሰበርም። ይህን ይመስላል እንግዲህ
እናንተ ደግሞ በማበረታታት አግዙኝ። ማሰራት ለምትፈልጉ እንዳልኳችሁ ደውሉልኝ። በምትፈልጉት ከለር ሰርቻ አስረክባለሁ። የዛሬ ስራ ይሄን ይመስላል። ስለተከታተላችሁኝ በጣም አመሰግናለሁ። ሰብስክራይብ ማድረግ አትርሱ። ጀማሪ ነኝ እንግዲህ እናንተ ሰብስክራይብ ካላደረጋችሁ ስራዎችን ብዙ ሰው ላያይ ይችላልና እናንተ ሰብስክራይብ ላይክ በማድረግ አግዙኝ። እግዚአብሔር ያክብርልኝ። አመሰግናለሁ።